ሰላም ክቡራን አድማጮች፣ እንግዲህ ባለፈው ሁለት ተከታታይ ክፍል በነበረን ቆይታ በታላቁ ሊቅ ነጋድራስ ገብረሕይወት ባይከዳኝ የሕይወት ታሪክ ዙሪያ እንዲሁም የመጀመሪያ ስራው የሆነውን አጤ ምኒልክና ኢትዮጵያ የተሰኘው መጽሐፍ በወፍ በረር መቃኘታችን ይታወሳል። ዛሬ ደግሞ እንግዲህ ሁለተኛ መጽሐፉን መንግስትና የህዝብ አስተዳደር የተሰኘውን ከይዘት አንጻር ያነሳቸውን ጭብጦች የምንዳስስ ይሆናል። እንግዲህ ይሄ መጽሐፍ የታተመው በ1916 ዓመተ ምህረት በወዳጁ በጳውሎስ መናምኖ አማካኝነት እንደሆነ መረጃዎች ይጠቁማሉ። ገብረሕይወት ባይከዳኝ መጽሐፉ ከመታተሙ ጥቂት ዓመታት በፊት ከዚህ ዓለም በሞት በመለየቱ በህይወት በነበረበት ጊዜ የጻፋቸው የተለያዩ ጥንቅሮችን በማሰባሰብ በመጽሐፍ መልክ እንዲታተም ያደረገው ወዳጁ ጳውሎስ መናምኖ ነው ማለት ነው። እንግዲህ ይህ መጽሐፍ በወቅቱ ስለነበረው የመንግስት አወቃቀር እንዲሁም ኢኮኖሚያዊና ማህበራዊ ጉዳዮችን በጥልቀት የሚተነትን ለኢትዮጵያ ዘመናዊ አስተዳደር መፈጠር ከፍተኛ አስተዋጽኦ የነበረው መጽሐፍ እንደሆነ ብዙዎች ይጠቅሳሉ። በታሪክ እንደምናውቀው እንግዲህ ኢትዮጵያ ውስጥ የተለያዩ ቴክኖሎጂዎች ገቡ የሚባልበት በአጼ ምኒልክ ዘመነ መንግስት ነው። ከሳቸው በኋላ ብዙ ነገሮች ኢትዮጵያ አዳዲስ ነገሮችን አይታለች ማለት ነው። ዘመናዊነትን፣ ስልጣኔ በፊት ከነበረው በተሻለ መልኩ ኢትዮጵያ ውስጥ በደንብ ሊስፋፋ ችሏል ማለት ነው። ይሄ መጽሐፍም የታተመበት በዛ ዘመን በመሆኑ ለዚህ መስፋፋት ኢትዮጵያ ውስጥ ስልጣኔ እንዲገባ ከፍተኛ አስተዋጽኦ አድርጓል ማለት ነው። እንግዲህ መጽሐፉ በዋናነት በኢኮኖሚና ፖለቲካ ጉዳዮች ላይ የሚሽከረከር ቢሆንም በንዑስ ሀሳብ ደረጃነት ስለ ስራ፣ ስለ ዋጋ፣ ስለ ምጣኔ ሀብት፣ ስለ ገበያ፣ ስለ ግብር፣ ስለ ዓለም አቀፍ ንግድ፣ ስለ መሰረተ ልማት፣ ስለ እውቀት፣ ስለ ህዝብ አሰፋፈር፣ የምጣኔ ሀብት አጀማመርና መንግስታዊ አስተዳደርን እነዚህን ንዑስ ሀሳቦችን አሰናስሎ የሚያብራራ መጽሐፍ ነው ማለት ነው። እንግዲህ በዚህ መጽሐፍ ውስጥ እነዚህ ጉዳዮች በአንድም ይሁን በሌላ በሰፊው ተብራርተው እናገኛለን ማለት ነው። በመቅድም ላይ ምን ይላል? በመጽሐፉ መጀመሪያ ላይ ምን ይላል? አምላክ ለሁሉም ሰው ተመሳሳይ አድርጎ የሰጠው ነፃ ፈቃድን ነው። ህዝብ የሚለማውና የሚጠፋው በገዛ ፈቃዱ ነው። የልማት ወዳጅ ህዝብ በአንድ ሰው ጥፋት ሊጠፋ እንደማይችል ሁሉ ልማት የማይሻ ህዝብም በአንድ ሰው ጥረት አይለማም። የህዝብ አስተዳደር ትምህርት ሲባል ህዝብ የሚድንበትና የሚጠፋበትን መንገድ የሚያሳይ ነው ይላል። እንግዲህ ይሄ ሀረግ ብዙ ሀሳቦች የታጨቁበት ሀረግ ነው ማለት ነው። እንግዲህ ምንድነው መጀመሪያ ላይ አምላክ ለሁሉም ሰው ተመሳሳይ አድርጎ የሰጠው ነፃ ፈቃድን ነው። ሁሉም ሰው ነፃ ፈቃድ አለው፣ ምንም የመሆን ፈቃድ አለው፣ የወደፊት እጣ ፈንታውን በራሱ የመወሰን ስልጣን አለው ይለናል ማለት ነው። ህዝብ የሚለማውም የሚጠፋውም በገዛ ፈቃዱ ነው። ስለዚህ የሚነቃ ከሆነ ይለማል፣ የማይነቃ ከሆነ ይጠፋል ማለት ነው። ስለዚህ ህዝብ እንደ ህዝብ እንደሚጠፋው ሁላ ይሄ ሀሳብ ይናገራል ማለት ነው። የልማት ወዳጅ የሆነ ህዝብ በአንድ ሰው ጥፋት ሊጠፋ አይችልም። የልማት ወዳጅ ወይ ልማትን የማይሻ ህዝብም በአንድ ሰው ጥረት አይለማም ይላል። ስለዚህ ግለሰቦች በህዝብ ለውጥ ላይ ሚናቸው በጣም ዝቅተኛ እንደሆነ ነው የሚነግረን ማለት ነው። ስለዚህ እንደ ህዝብ ከህዝብ ካለበት እንቅልፍ የዘመናት እንቅልፍ መንቃት መቻል እንዳለበት፣ መሰልጠን እንዳለበት፣ ማወቅ እንዳለበት ያብራራል ማለት ነው ይሄ ሀሳብ። እንግዲህ ሌላ ምን ይላል? በአንድ ሀገር የመንግስት ተግባር መሆን ያለበት ይላል። በአንድ ሀገር ላይ የመንግስት ተግባር መሆን ያለበት ሰላምን ማስጠበቅ፣ ህዝቡን በእውቀት ማበልጸግ፣ ሀገሩን በመሰረተ ልማት ማስተሳሰር፣ የውጭ ንግድን መቆጣጠር፣ ጠቃሚ ህግና ደንቦችን ማውጣት እንዲሁም ማስፈጸም፣ የህዝብን አሁናዊና ዘለቄታዊ ጥቅሞችን ማስከበር፣ እነዚህ የመንግስት ተግባር መሆን አለበት ብሎ ነው የሚያምነው ገብረሕይወት ባይከዳኝ። እንግዲህ በመጽሐፉ መንግስት እነዚህን ሮል ወይም ሚና ሊጫወት ይገባል ብሎ መክሮናል ማለት ነው። በአጠቃላይ ምክር ሀሳብ የሚያቀርብ መጽሐፍ ነው። በዛ ዘመን ሀገራችን እንግዲህ በኋላ ቀርነት ተጠራ የነበረበት ዘመን ነው። በእርግጥ አሁንም ኋላ ቀሮች መሆናችን እርግጥ ነው። ግን ቢሆንም መንግስት እነዚህን ተግባር ማከናወን አለበት ብሎ ያምናል ማለት ነው ገብረሕይወት ባይከዳኝ በዚህ መጽሐፉ።
ስለ ስልጣኔ ሲያወራ ደግሞ ምን ይላል? የስልጣኔ መነሻ ስርዓት መሆኑን ሲያብራራ ደግሞ ምን ይላል? ገብረሕይወት ባይከዳኝ አእምሮ የሌለው ህዝብ ስርዓት የለውም፣ ስርዓትም የሌለው ደግሞ ኃይል የለውም። የኃይል ምንጭ ስርዓት እንጂ የሰራዊት ብዛት አይደለም። ስርዓት ከሌለው ሰፊ መንግስት ይልቅ በህግ የምትኖር ትንሽ ከተማ ሙያ ትሰራለች ይላል። እንግዲህ ክቡራን አድማጮች ይህን ሀሳብ በዛ ዘመን ተነሳ ቢባል ለማመን በጣም አስቸጋሪ ነው። እኔ ራሱ በጣም ነው የሚገርመኝ። በጣም አስገራሚ የሆነ ሀሳብ ነው እና አእምሮ ይላል እንግዲህ ገብረሕይወት ባይከዳኝ አእምሮ የሚለውን እውቀት ለማለት ፈልጎ ነው። የስልጣኔ መነሻ ስርዓት መሆኑን ሲያብራራ ነው ይሄንን ጥቅስ ወይም ሀሳብ ያስቀመጠው። አእምሮ የሌለው ህዝብ ስርዓት የለውም፣ ስርዓት የሌለው ደግሞ ኃይል የለውም። ስለዚህ አእምሮ እውቀት የሌለው ህዝብ ስርዓት ሊኖሩ አይችልም፣ ስርዓት ከሌለ ደግሞ ኃይል ሊኖሩ አይችልም ይለናል። የኃይል ምንጭ ስርዓት እንጂ የሰራዊት ብዛት አይደለም። እንግዲህ በሰራዊት ብዛት በሚሊተሪ በጦርነት በሚታመንበት በዛ ዘመን የሰራዊት ብዛት አይደለም ለአንድ ሀገር ስልጣኔ እድገት የሚሆነው፣ ስርዓት ነው መኖር ያለበት። ስርዓት ደግሞ የሚመጣው በምንድነው? በእውቀት ነው፣ በአእምሮ ነው ብሎ የተከራከረ እንግዲህ ብቸኛ ኢትዮጵያዊ ልንለው እንችላለን ማለት ነው። በዛ በድቅድቅ ጨለማ ዘመን ማለት ነው። ስርዓት ከሌለ ሰፊ መንግስት ይልቅ ይላል በህግ የምትኖር ትንሽ ከተማ ሙያ ትሰራለች። እንግዲህ ሰፊ አገርና ትንሽ ከተማን ነው ያነጻጸረ ያለው። ሰፊ ስርዓት አልባ የሆነ ሀገር፣ በስርዓት የማይመራ ህግና ደንብ የሌለበት ሀገር፣ እውቀት የሌለበት ሀገር፣ ህዝቡ ኋላ ቀር የሆነ ሰፊ የቆዳ ስፋት እንዲሁም የህዝብ ብዛት ካለው መንግስት ይልቅ ትንሽ ከተማ ነገር ግን በህግና በስርዓት የምትተዳደርና የምትኖር ትልቅ ሙያ ትሰራለች ይላል። እንግዲህ ይሄንን ሀሳብ ወደ ዘመናችን ማምጣት እንችላለን። ዓለምን እያሽከረከሩ ያሉት አገራት የህዝብ ቁጥራቸውን የቆዳ ስፋታቸውን ስንመለከት እጅግ በጣም ትንንሽ ሀገሮች ናቸው። በጣም የሰለጠኑ ፓወር ያላቸው ሀገሮች። ይሄ ፓወር ከየት ነው የመጣው? እንግዲህ ከእውቀት እና ከስርዓት እንደመጣ ምንም ማጠያቂ አይደለም ማለት ነው። ለምሳሌ እንግዲህ በዚህ ዘመን ዩናይትድ አረብ ኤሚሬትን ልናያት እንችላለን። አረብ ሀገራት ውስጥ ያሉ ትንንሽ ሀገሮች አሉ። እጃቸው ረጅም የሆነ ምስራቅ አፍሪካ ላይ ብዙ የፖለቲካ ትወና የሚጫወቱ ሀገራት አሉ። እጅ የሚጠመዝዙ በጣም ትልልቅ ታሪካዊ የሆኑ ሀገራቶችን እንደ ኢትዮጵያ አይነት ሀገሮችን፣ እንደ ሱዳን አይነት ሀገሮችን በእጅ አዙር ብዙ ነገር የፖለቲካና የኢኮኖሚ ጣልቃ እየገቡ ብዙ ነገሮችን እያደረጉ እንደሆነ እናውቃለን። ሌሎች ሀገራትንም ማየት እንችላለን። የአውሮፓ ሀገራት፣ የስካንዲኔቪያን ሀገራትን ማየት እንችላለን። በጣም ትንሽ ናቸው፣ ነገር ግን የሰለጠኑ የበለጸጉ ሀገሮች ናቸው። ዛሬ እኛ የነሱ ጥገኛ ሆነናል ማለት ነው። ይሄ ልዩነት የመጣው እንግዲህ ገብረሕይወት ባይከዳኝ በዛ ዘመን ስርዓት ስለገነቡ ነው፣ ሌላ ምንም አይደለም። ይሄ ስርዓት ደግሞ ምንድነው? ከእውቀት ይመነጫል። ይሄ ስርዓት ምን ያመጣል? ኃይል ያመጣል እንጂ የሰው ልጅ ሁሉን ነገር ማድረግ ይችላል። የሰው ልጅ ከተማረ አገርን ማበልጸግ እንደሚችል በዚህ ሀሳብ በደንብ አድርጎ ገልጾልናል ማለት ነው። ሌላ ገብረሕይወት ምን ይላል? ስርዓት ከህዝብ ፍላጎት መመንጨት እንዳለበት ሲያብራራ ምን ይላል? ስርዓት የሚመች ይሆናል ተብሎ በብልህ ሰዎች ልብ ውስጥ ተፈጥሮ አይጻፍም፣ ከህዝብ ልብ ይቀዳል እንጂ ይላል። ንጉስ ወይም ሹም በልቡ ፈልስፎ ደንብ ማውጣት የለበትም፣ የህዝቡን ሀሳብ ማዳመጥ አለበት ይላል። እንግዲህ ይሄ በአጠቃላይ ምንድነው? ዲሞክራሲ ማለት ነው። ደንብ፣ ስርዓት፣ መመሪያዎች ከላይ ሳይሆን መምጣት ያለባቸው ከታች ነው። መንግስት እነዛን ማስከበር እንጂ ያለበት ህግጋቶች እና ስርዓቶች ከህዝቡ ነው መመንጨት ያለባቸው ማለት ነው። እንግዲህ ዲሞክራሲ እንደምናውቀው በህዝብ ለህዝብ የህዝብ የሚል አባባል አለ። እንግዲህ ከታች ነው ማለት ነው። የስልጣን ባለቤት ህዝብ ነው። መንግስት ደግሞ ከህዝብ ነው የሚሰጠው ስልጣኖቹን። ያንን ህጎቹን ማስፈጸም ማስተግበር የመንግስት ድርሻ እንደሆነ ይነግረናል ማለት ነው። እንግዲህ ገብረሕይወት ባይከዳኝ ከ100 ዓመት በፊት ይሄንን ሀሳብ አንጸባርቋል ማለት ነው። ሌላ ስለ ትምህርት ምን ይላል? ትምህርት የሌለበት ሀገር አዲስ ደንብ ቢያወጣ ከሚጠቀመው ይልቅ የሚጎዳው ይበልጣል ብሎ ነው እንግዲህ ያስተማረው። ትምህርት የሌለበት አገር አዲስ ደንብ ቢያወጣ ከሚጠቀመው የሚጎዳው ይበልጣል ይላል። ስለዚህ ለተማረ የሚጠቅም ደንብ ላልተማረ ጎጂ ሊሆን ይችላል ይላል። ስለዚህ
ምንድነው ከደንብ ከማውጣታችን ስርዓት ከማውጣታችን በፊት ህዝብ መማር አለበት። ህዝብ ደንቡ ስርዓቱ ለምን እንደሆነ የወጣው መጀመሪያ ማወቅ መቻል አለበት ማለት ነው። ስለዚህ ትምህርት የሌለበት ሀገር ደንብ ቢወጣ ከሚጠቀመው የሚጎዳው ይበልጣል። ለምንድን ነው ህግና ደንቡን ስርዓቱን መጀመሪያ ሰው አያውቀውም፣ አይረዳው ማለት ነው። እንዲረዳው ደግሞ ምን መሆን አለበት? መማር አለበት ማለት ነው። ለተማረ የሚጠቅም ደንብ ላልተማረ ጎጂ ሊሆን ይችላል። ስለዚህ እንደ ህዝብ መማር ማወቅ አለበት ብሎ አጽንኦት ሰጥቷል ማለት ነው ገብረሕይወት ባይከዳኝ። ሌላኛው ዛሬ የወጣ ደንብ ህዝቡ ሲማርና ሲበለጽግ መቀየር አለበት ይላል። እንግዲህ በቃ ደንቦች ከቦታ እና ከህዝብ አንጻር መለያየት መቻል እንዳለባቸው ይነግረናል ማለት ነው። ለምሳሌ ገጠር የምናወጣው ደንብ ከተማ ከምናወጣው ደንብ የተወሰነ መልኩ መለየት አለበት ማለት ነው። ለምንድን ነው ከተማ አካባቢ ላይ ትንሽ የተማሩ ሰዎች ይሰበሰባሉ ተብሎ ስለሚታመን እና ትንሽ ሰልጥነዋል አውቀዋል ተብሎ ስለሚታመን ገጠር ላሉት ህዝቦች ደግሞ እነሱንም በእውቀት ደረጃ ከነዛ ጋር ተመጣጣኝ እስከሚሆኑ ድረስ የተወሰነ ልዩነት መደረግ እንዳለበት ነው ገብረሕይወት ባይከዳኝ የሚነግረን። ዛሬ የወጣ ደንብ ነገ ህዝብ ሲማርና ሲበለጽግ ይቀየራል። ሁልጊዜም ደንቦች፣ ህጎች ምናምን አፕዴት መደረግ አለባቸው፣ መሻሻል አለባቸው በጊዜ ሂደት እና ከቦታ አንጻር መቀየር መሻሻል እንዳለባቸው ይነግረናል ማለት ነው ስለ ስርዓት በጻፈው ሀሳቡ። ሌላ ስለ መልካም አስተዳደር ነው እንግዲህ በዚህ መጽሐፍ ያነሳው ገብረሕይወት ባይከዳኝ። ስለ መልካም አስተዳደር ለመገንዘብ ከተፈለገ ይላል መልካም አስተዳደር ለመገንዘብ ከተፈለገ የሰውን ተፈጥሮ ማወቅ ያስፈልጋል ይላል ገብረሕይወት ባይከዳኝ። ሰው ሲፈጠር አእምሮ ይዞ በመሆኑ ያንን እውቀት ተጠቅሞ በዝግመተ ለውጥና በፈተና ሂደት ዛሬ የደረሰበት የስልጣኔ ደረጃ ላይ ደረሰ ይላል። እንግዲህ የሰው ተፈጥሮ አንደኛ አእምሮ ያለው ብቸኛው ፍጡር ተብሎ የሚታሰበው ሰው ነው። እንግዲህ ሌሎቹ አእምሮ እንደሌላቸው ነው ገብረሕይወት ባይከዳኝ የሚነግረን። እንግዲህ አእምሮ ይዞ በመሆኑ ያንን እውቀት ተጠቅሞ በዝግመተ ለውጥና በፈተና ሂደት ዛሬ የደረሰበት የስልጣኔ ደረጃ ላይ ደረሰ ይላል። እንግዲህ ስልጣኔ ደረጃ ላይ እንዲደርስ አንደኛ ዝግመተ ለውጥ አለ፣ እውቀት አለ፣ ዝግመተ ለውጥ አለ፣ ሁለተኛ ደግሞ ፈተና አለ ማለት ነው። የሰው ልጅ እውቀት ይኖረዋል፣ ይነስም ይብዛም እውቀት ይኖረናል። እንግዲህ ትንሽም ትልቅም የትም አካባቢ ላይ የምንኖር እንግዲህ እውቀት የለውም ተብሎ የሚታመን ህዝብ አይኖርም። ያው የእውቀት ደረጃው ይለያያል እንጂ ማለት ነው። ይሄን እውቀት ይዞ በዝግመተ ለውጥ በረጅም ጊዜ ዝግመተ ለውጥና በፈተና ሂደት ዛሬ የደረሰበት ደረጃ ላይ ደረሰ ይለናል። እንግዲህ ይሄንን ሲያስረዳ ገብረሕይወት ምን ይላል? አንድ ሰው ለምሳሌ አንድ ሰው ከሚስቱ ጋር ብቻ ደሴት ላይ ቢኖር አለመሰልጠን አይችልም ይላል። ልዩነቱ ምንድነው? የጊዜ ጉዳይ ነው። አንዳንድ ሀገር ወይም አንዳንድ ህዝብ በረጅም ዘመን ነው የሚሰለጥነው፣ አንዳንዱ ቶሎ ነው ሊሰለጥን የሚችለው። ስለዚህ ስልጣኔ ግን የማይቀር ነገር ነው። ደሴት ላይ እንኳ አንድ ባልና ሚስት አብረው ቢኖሩ ከምንም ነገር ነፃ ሆኖ ምንም ሰው ምንም አይነት ነገር የሌለበት ቦታ ላይ ለረጅም ዘመን ቢኖሩ አለመሰልጠን አይችሉም። ለምንድን ነው? አእምሮ ስላለ እውቀት ስላለ ማለት ነው። እሱና ሚስቱ በጥቂቱ እንዲሁም ልጆቹና የልጅ ልጆቹ የባሰ ይሰለጥናሉ ይላል። ስለዚህ ስልጣኔ እንግዲህ በጊዜ ሂደት እንትኑ እየጨመረ ነው የሚሄደው ማለት ነው። እነሱ ባልና ሚስቱ በጥቂት እየሰለጠኑ ነገር ግን ለልጆቻቸው ያስተላልፋሉ። ያን ልጆቻቸው ደግሞ በተወሰነ መልኩ አባስተው ለልጅ ልጆቻቸው ስልጣኔን እያወረሱ እነዛም አድ እያደረጉ እየጨመሩ የባሰ ስልጣኔ ላይ ይደርሳሉ ማለት ነው። እንግዲህ የዓለም ታሪክም የሚያሳየን እሱን ነው። በአውሮፓ ከ5ኛው እስከ 12ኛው ክፍለ ዘመን የነበረው የጨለማው ዘመን ነው። ከጨለማው ዘመን ተላቀው የኢንላይትመንት ፔሪድ የሚባል አለ። ከዛ በኋላ እንግዲህ ኢንዱስትሪያል ኤጅ፣ ሞደርናይዜሽን ምናምን እያልን ስንመጣ ብዙ ነገሮች በሂደት ነው ማለት ነው እዚህ ደረጃ ላይ የደረሱት። ብዙ ምን ይላል እዚህ ላይ ገብረሕይወት? ይህ የሚሆነው በእውቀትና በመሰናክል ነው ይላል። እንግዲህ መሰናክል ያው ችግር ነው፣ ችግር ደግሞ መፍትሄን ይወልዳል ይባላል። እነዚህ መሰናክሎችን ለማለፍ የሰው ልጅ አእምሮችን ጉልበቱን ሲጠቀም ለረጅም ዓመታት ኖሯል። ነገር ግን አእምሮውን መጠቀም ሲጀምር ችግሮች በቀላሉ መፍትሄዎችን እያገኙ ይሄዳሉ ማለት ነው። ስለዚህ ስልጣኔ በእውቀትና በመሰናክል ነው ማለት ነው ሊፈታ የሚችለው።
ማነው ሊመጣ የሚችለው። እነዚህ ነገሮች መነጣጠል የለባቸውም ማለት ነው። ችግር ይመጣል። ችግሩን ደግሞ ለመቅረፍ የተለያዩ ሳይንሳዊና ሪሰርቾች ይስፋፋሉ። ከዛ ችግር ለመውጣት የሰው ልጅ ብዙ ጭንቅላቱ ማሰራት ይጀምራል ማለት ነው። ብዙ እውቀትና ሀብት ካገኘ ብዙ ይሰለጥናል፣ ሰፊ ሀገርም በሂደት ይፈጠራል ይላል ማለት ነው ገብረሕይወት ባይከዳኝ። እንግዲህ ዲፕ የሆኑ ሀሳቦች፣ ጥልቅ የሆኑ ሀሳቦች ናቸው በዛ ጊዜ ያነሳቸው። ሌላ ምን ይላል? እውቀትና ሀብት ሲያድግ የተራራቀ ማህበረሰብ ይሰባሰባል፣ ይነጋገራል፣ ይግባባል፣ ጦርነትም ይጠፋል ማለት ነው። ስለዚህ የእውቀት አለመኖር ቀጥታ ከጦርነት ጋር ራሱ ግንኙነት እንዳለው ይነግረናል ማለት ነው። እውቀት ባነሰባቸው ሀገራቶች ጦርነት ይበዛል። እውቀት በሰፋባቸው ሀገሮች ደግሞ ብልጽግናና ይሄ መነጋገር፣ ዲሞክራሲ የመሳሰሉት መግባባት፣ መፋቀሮች ይኖራሉ ማለት ነው። ስለዚህ እውቀት ለሁሉም ነገር መነሻ ነው። ለሀብትም፣ ለሰላምም፣ ለብዙ ነገር መነሻ ነው ማለት ነው። እውቀት ሳይኖር ሲቀር ነው ሰላምም ሊደፈርስ የሚችለው። ምክንያቱም የሰው ልጅ መጥፎ ነገር ሊያደርግ የሚችለው ካለማወቅ እንደሆነ ገብረሕይወት ባይከዳኝ ይነግሩናል ማለት ነው። እንግዲህ ሶቅራጥስም እንደዛ የሚለው ነገር አለ። በዓለም ላይ መጥፎ ነገር የሚመጣው ባለማወቅ ነው፣ ጥሩ ነገር ደግሞ የሚመጣው በማወቅ ነው ይላል። ማወቅ ደግሞ በማሰብ ነው እያለ የሚለው ሀሳብ አለ። ይሄ እንግዲህ በታላቁ ፈላስፋ ሶቅራጥስም የተደገፈ ሀሳብ ነው ማለት ነው። ሌላ ገብረሕይወት ባይከዳኝ እንግዲህ በዚህ መጽሐፉ ያነሳው ስለ ምርት ዋጋ ምንነት ነው ማለት ነው። የምርት ዋጋ ማለት ምን ማለት ነው የሚለውን ሲያብራራ ምን ይላል? ዋጋ ማለት የስራ መለኪያ ነው ይላል። ምርቱ እስኪገኝ ያለው መሰናክልና መጠነ ድካም ማለት ነው ይላል። የስራ መለኪያ ዋጋ ማለት የስራ መለኪያ ማለት ነው። የስራ መለኪያ ማለት ደግሞ ምርቱ እስኪገኝ ያለው መሰናክልና መጠነ ድካም ማለት ነው ይልና አንድ ምርት የሚገኘው ባነሰ ድካምና ጊዜ ከሆነ ርካሽ፣ እንዲሁም የከበደ ከሆነ ደግሞ ውድ ይሆናል ይላል ገብረሕይወት። እንግዲህ አንድን ነገር ለማምረት ጥቂት ጊዜና ትንሽ ድካም የምናወጣው ኤነርጂ በጣም ትንሽና በአጭር ጊዜ ውስጥ የምናመርተው ከሆነ ምርቱ የተትረፈረፈ ይሆናል። በዚህም የተነሳ ይረክሳል ማለት ነው ገበያ ላይ። ለማምረት ደግሞ በጣም ብዙ ጊዜ የሚፈጅብንና ብዙ ጉልበት የሚያስወጣን ከሆነ ደግሞ ምርቱ በጣም ከባድ ይሆናል ለማግኘት። በዚህ የተነሳ ውድ ይሆናል ማለት ነው። ይሄን የስራ ድካም ብቸኛ የዋጋ መለኪያ እንዳይሆን የሚያደርጉ ሁለት ነገሮች ይላል ገብረሕይወት ባይከዳኝ። የመጀመሪያው መሬት በሞኖፖል የሚያዝ ከሆነ ይላል። መሬት በጥቂቶች የሚያዝ ከሆነ የሚመረተው ጥቂት ስለሚሆን ምርቱ ይወደዳል ይላል። እንግዲህ የመሬት ጉዳይ እንግዲህ በአገራችን ከብዙ ዘመናት ጀምሮ በጣም አከራካሪ ነው። መንግስት መሬት በሞኖፖል መያዝ አለበት፣ መሬት የመንግስት መሆን አለበት፣ መሬት በግለሰቦች እጅ መሆን አለበት የሚሉ በጣም አከራካሪ የሆኑ ጉዳዮች አሉ። አሁንም ፖለቲካችን ላይ በጣም የሚያከራክር ጉዳይ አንደኛው የመሬት ጉዳይ ነው። ይሄ እንግዲህ ገብረሕይወት ባይከዳኝ ምንድን ነው የሚለው? በሞኖፖል የሚያዝ ከሆነ መሬት ወይም በመንግስት ቁጥጥር የሚውል ከሆነ መሬት ግለሰቦች ጉልበታቸውን ሳይሰስቱ፣ ጊዜያቸውን ሳይሰስቱ እዛ መሬት ላይ አያፈሱትም። ምክንያቱም የባለቤትነት ስሜት ስለማይሰማቸው አይመለከተኝም፣ ግዴለሽ ይሆናሉ ብሎ ያምናል። አንድ መሬት ወይም አንድ ንብረት የኔ መሆኑን ሲረጋገጥ እዛ መሬት ላይ ብዙ ነገሮችን፣ ብዙ ሀብትና ጊዜን ላፈስበት ይችላሉ። በዛ የተነሳ ምርትና ምርታማነት በጣም ይጨምራል ብሎ ያምናል ገብረሕይወት ባይከዳኝ። አለበለዚያ ግን መሬት በመንግስት ወይም ደግሞ በሞኖፖሊ የሚያዝ ከሆነ ምርትና ምርታማነቱ ይቀንሳል ይለናል ማለት ነው። ሁለተኛው በአምራቾች መካከል ተመጣጣኝ እውቀት ከሌለ ይላል። የስራ ድካም ብቸኛ የዋጋ መለኪያ እንዳይሆን ከሚያደርጉ ሁለት ነገሮች መካከል ሁለተኛው ምንድነው? በአምራቾች መካከል ተመጣጣኝ እውቀት ከሌለ ይላል። እንግዲህ አንድን ምርት ለማምረት አዋቂው በቀላሉ ያመርተዋል፣ አላዋቂው ደግሞ ተቸግሮ ያመርታል። አዋቂው በአጭር ጊዜ እና አእምሮውን ተጠቅሞ ያመርተዋል፣ አላዋቂው ደግሞ ብዙ ጊዜ ፈጅቶበት ጉልበቱን ተጠቅሞ ያመርተዋል። በዚህ የተነሳ የልፋት ዋጋው ይለያያል ማለት ነው ይለናል ገብረሕይወት ባይከዳኝ። እንግዲህ ይሄን ለማስረዳት ክቡራን አድማጮች በጉልበት የሚሰሩ ስራዎች ብዙውን ጊዜ በጉልበት የሚሰሩ ስራዎች በጣም አድካሚ ናቸው፣ ጊዜን የሚጠይቁ ናቸው። ነገር ግን በማሽንና በእውቀት የሚሰሩ ስራዎች ግን በአጭር ጊዜና ባነሰ ኮስት የሚሰሩ ናቸው ማለት ነው።
ይሄን ለማስረዳት ለምሳሌ የአርሶ አደር የኢትዮጵያን አርሶ አደር ባህላዊ አርሶ አደሩን ብንመለከት አንድ ምርት ለማምረት የሆነ ምርት ለማምረት ረጅም ጊዜ ነው የሚፈጅበት። ለምሳሌ አንደኛ ወቅቶችን መጠበቅ ግዴታው ነው። ክረምትን መጠበቅ ግዴታው ነው። ለምሳሌ ጤፍ ሰኔ ጀምሮ ቢዘራ ወይም ደግሞ ሐምሌ ጀምሮ ቢዘራ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ አካባቢ ነው ምርቱ የሚሰበሰበው። እንግዲህ ወደ 6 ወራትን ይፈጅበታል ማለት ነው። ይሄንን ጤፍን ከማረስ ጀምሮ ምርቱ መጨረሻ እስከሚደርስ ድረስ ያለው ፕሮሰስ 6 ወራት እና ከዛ በላይ ሊፈጅ ይችላል ማለት ነው። ይሄ ምርት ከመነሻው እስከ መጨረሻው ድረስ ያለው ሂደት ብዙ ጉልበትን የሚያስወጣ ነው። ከእርሻ አንስቶ አረም አለ፣ ውቂያ አለ፣ አጨዳ አለ፣ ብዙ ፕሮሰሶች አሉ ማለት ነው። ይሄ በሰው ጉልበት የሚሰራ ከሆነ ብዙ ጉልበትን ሊፈጅ የሚችል ነው ማለት ነው። በአንጻሩ ሌላ አገር ላይ ደግሞ ስንሄድ እንግዲህ ይሄ ገበሬ ይህንን ምርት አምርቶ ቻይና ሀገር ላይ ደግሞ ለመሄድ አንድ ጨርቅ በምን ያህል ኮስት ይመረታል ስንል ደግሞ በአጭር ጊዜ ውስጥ በተማሩ ሰዎች በአጭር ጊዜ ውስጥ ነው የሚመረተው ማለት ነው። ይሄ ገበሬ ያን ሁላ መከራ አይቶ ያመረተውን ምርት እንግዲህ አውጥቶ ወይ ልብስ ነው ሊገዛበት የሚችለው ወይ የሆነ ሞባይል ነው ሊገዛበት የሚችለው። እንግዲህ አንድ ሞባይል ለማምረት ከ2 እስከ 5 ደቂቃ ሊፈጅ ይችላል። ነገር ግን እዚህ ጋር አንድ ጨርቅ ለማምረት ወይም ደግሞ ጤፍ ለማምረት በጣም ረጅም ጊዜ ይፈጃል ማለት ነው። ስለዚህ በእውቀት የሚሰራ ስራና ያለ አዋቂ የሚሰራ ስራ በጣም ከፍተኛ የሆነ ልዩነት እንዳለው ገብረሕይወት ዋይከዳይ በዚህ መጽሐፉ አስቀድሞ ነግሮናል ማለት ነው ከ100 ዓመት በፊት። ስለዚህ የስራ ልፋት ዋጋ እኩል የሚሆነው የመሬትና የእውቀት ደረጃ ወጥ ሲሆኑ ነው በሚል አጠቃሉታል ማለት ነው። ይህንን ሌላ ገብረሕይወት ስለ ሀብታምና ድሃ ልዩነት ሲያብራራ ምን ይላል? የሀብታምና የድሃ ልዩነት ተፈጥሯዊ አይደለም፣ የእውቀት መኖርና አለመኖር ነው ይላል። ሀብታም ለመሆን ቀጥታ ከእውቀት ጋር ነው የሚገናኘው። ድሃ ለመሆን ደግሞ ከአለመማር ጋር ወይም ደግሞ ከመሃይምነት ጋር ነው ማለት ነው። ስለዚህ አንድ ሰው አዋቂ ከሆነ ድሃ ሊሆን አይችልም የሚል አርጊውመንት አለው ማለት ነው ገብረሕይወት ዋይከዳይ። አንድ ሰው እውቀት ካለው ከድህነት መጀመሪያ ጭንቅላት ነው የሚቀየረው፣ አእምሮ ነው የሚቀየረው። አእምሮ ሲቀየር ከድህነት መውጣት ይቻላል ብሎ ነው የሚያምነው ማለት ነው። ድህነትና አዋቂነትን አንድ ጋር አብሮ አይሄዱም ማለት ነው ለገብረሕይወት። ስለዚህ ምንድነው በዛ ዓለም ላይ የተፈጠረው የሀብታምና የድሃ ልዩነት መነሻው ከእውቀት ነው፣ ከእውቀት መኖርና አለመኖር መሆኑን አጽንኦት ይሰጣል ማለት ነው። እንግዲህ በዋናነት እውቀት ላይ ነው ትኩረት የሚያደርገው የሚያነጣጥረው ገብረሕይወት ዋይከዳይ ለዚህ ሁሉ ነገር መፈጠር፣ ለዚህ ሁሉ ኪዮስ፣ ለዚህ ሁሉ የድንቁርና፣ ለዚህ ሁሉ የኢኮኖሚ የድህነት መንስኤ አለማወቅ ነው ብሎ ነው የሚያምነው ማለት ነው። ሌላ ሀብትን በተመለከተ ደግሞ የሚያነሳው ነገር አለ። ሀብት ምንድን ነው የሚለውን ነገር እንግዲህ ሀብት ማለት ምን ማለት ነው የሚለው የተለያየ ሰዎች የተለያዩ ሀሳብ ሊሰጡ የተለያየ ክርክር ሊቀርብበት ይችላል። ነገር ግን ገብረሕይወት ምንድን ነው የሚለው ሀብት ማለት የተሰበሰበ ቁስ ብቻ አይደለም ይላል። እንግዲህ ለብዙዎቻችን የቁስ መሰብሰብ፣ የገንዘብ ብዛት፣ የካሽ፣ የወርቅ የእነዚህ ነገሮች መሰብሰብ ብቻውን ሀብት ወይም ደግሞ ሀብታም ሊያሰኝ የሚችሉ ነገሮች ናቸው። ነገር ግን ለገብረሕይወት ምንድነው ሀብት የተሰበሰበ ቁስ ብቻ አይደለም፣ ሀብቱን የመጠቀም እውቀትን ይጨምራል ይላል። እንግዲህ እውቀትን ያስገባል። እውቀትን የማያስገባበት ቦታ የለም ገብረሕይወት ዋይከዳይ። የተሰበሰበ ቁስ ብቻ ሳይሆን እውቀትን ይጨምራል። ለምሳሌ ይላል ለህፃን መጽሐፍ ወይም ጠመንጃ ቢሰጡት አጠቃቀሙን ስለማያውቅ ሀብት አይሆነውም ይላል። ስለዚህ እውቀት ከሌለ ቁስ ብቻውን ሀብታም አይሆንም ይለናል ማለት ነው። ስለዚህ ሀብት ማለት ቁስ ፕላስ እውቀት ነው ማለት ነው። ስለዚህ እውቀት የሌለበት ቁስ ብቻውን ሀብት ሊሆን እንደማይችል ያስረዳናል ማለት ነው። ሌላ ሀብት የተከማቸ ስራ ማለት ነው ይላል። ሰው እውቀት ባይኖረው ምድርን አይገዛም። እውቀት ሀብትን ይፈጥራል። እውቀት ከቀነሰ ሀብት ይቀንሳል። እውቀት ከሌለ የምድር ሎሌና ድሃ እንሆናለን። ሀብታም ምድርን ሲገዛት፣ ድሃ ግን ምድር ስታጎሳቁለውና ስታሰቃየው ትኖራለች ይላል። ስለዚህ ሀብት እንዲኖር እውቀት መኖር አለበት። እውቀት ካለን ደግሞ የምድር ገዢ እንሆናለን ማለት ነው። አለበለዚያ ግን እውቀት ከሌለን
ድሃ ነው የምንሆነው። ድሃ ከሆንን ደግሞ ምድር እየገፋችን እያሰቃየችን ትኖራለች። ስለዚህ የምድር ገዢ ሆኖ ለመኖር ምን ማድረግ አለበት? ማወቅ አለበት እና ሀብታም መሆን አለበት፣ ሀብትን ማከማቸት መቻል አለበት ብሎ ገብረሕይወት ባይከዳኝ ያምናል ማለት ነው። ሌላ ምን ይላል? ከዚህ ከሀብት ሳንወጣ ሀብት ሲመጣ መሰናክል ካላቆመ የተሻለ ሀብት ይወልዳል። ሀብት እንዲበዛ ከተፈለገ ሀብቱ ማስፋፋት አለብን ይላል። እንግዲህ ሀብት ሲመጣ መሰናክል ካላቆመ ሀብቱ ይሻሻላል ይላል። ስለዚህ ሀብት እንዲባዛ ከተፈለገ መሰናክል ሊያጋጥመን ይገባል። ቻሌንጆች፣ ፈተናዎች በጣም ያስፈልጋሉ። በምንሄድበት መንገድ ሁሉ አልጋ ባልጋ ሊሆን አይገባም። መሰናክል፣ ፈተናዎች በበዙ ቁጥር የእኛ ጥንካሬ መከራን የመቋቋም ፈተናን የመቋቋም አቅማችን በጣም እየጠነከረ ስለሚሄድ በዛው ልክ ሀብታችንም እየጨመረ ይሄዳል። ሀብት ሌላ ሀብትን የተሻለ ሀብትን እየወለደ ይሄዳል ይላል ገብረሕይወት ባይከዳኝ። ሌላ ሀብቱ እንዲባዛ ወይም እንዲበዛ ከተፈለገ ሀብቱን ማስፋፋት መቻል አለብን። በተለያየ አቅጣጫ ኢንቨስት ማድረግ አለብን፣ ማፍሰስ አለብን ብሎ ነው። ስለ ኢንቨስትመንትም በዚሁ አጋጣሚ ይህን ሀሳብ ገልጿል ማለት ነው። ሌላኛው ሀብትን የሚያሳድጉ መንገዶች ይላል ገብረሕይወት ባይከዳኝ በዚህ መጽሐፉ። ሀብትን የሚያሳድጉ መንገዶች አንደኛ ህዝብን በእውቀት ማበልጸግ። እንግዲህ ይሄ የመንግስት ስራ ነው። ህዝብን በእውቀት ማበልጸግ፣ ጉልበቱን ብቻ እንዳይጠቀም ማድረግ፣ በእውቀት በዊዝደም በጥበብ በማስተዋል የሆነ ስራዎችን እንዲሰራ ማድረግ፣ በቀላሉ ብዙ ምርቶችን ማግኘት እንዲችል አእምሮ እንዲጠቀም፣ ከጉልበቱ ይልቅ አእምሮ ላይ ብዙ ጊዜውን እንዲያፈስ ያበክረናል ማለት ነው። ሁለተኛው ስራን በሙያ ተከፋፍሎ መስራት ይላል ገብረሕይወት ባይከዳኝ። ህዝብን በእውቀት ማበልጸግ አንድ ነው። ሁለተኛው ስራን በሙያ ተከፋፍሎ መስራት። እንግዲህ አንድ ሰው ሁሉንም ስራ መስራት የለበትም ይላል ገብረሕይወት ባይከዳኝ። ስራ መከፋፈል መቻል አለብን። የተማረ የሚሰራውና ያልተማረ የሚሰራው ስራ ተብሎ መከፋፈል አለበት። ሁለተኛ እንደ ሙያችን፣ እንደ መክሊታችን፣ እንደ ዝንባሌያችን፣ እንደ ፍላጎታችን ከነዛ አንጻር ስራዎችን በምንችለው ላይ የበለጠ ውጤታማ በምንሆንበት ላይ ትኩረት አድርገን እዛ ላይ ተከፋፍለን መስራት አለብን ይላል። በዚህ ምክንያት ስራ ይሳለጣል፣ ይቀላጠፋል፣ ሀገር ያድጋል፣ ከተማዎች ይስፋፋሉ፣ ይሰለጥናሉ ብሎ ያምናል ማለት ነው። ንግድም ይስፋፋል ይላል። እንግዲህ በዛ ዘመን አርሶ አደሩ እርሻን ይሰራል፣ ነጋዴ ንግዱን ያሳልጣል፣ ሸክላ የሚሰሩ ነበሩ፣ ቀጥቃጮች ነበሩ፣ የተለያዩ ብረታ ብረቶችን የሚሰሩ ነበሩ። በዛ ጊዜ የጎጆ ኢንዱስትሪ የሚባሉ ማለት ነው። እንግዲህ እነዚህ ለሀገር እድገት ከፍተኛ አስተዋጽኦ እንዳላቸው በደንብ አድርጎ በመጽሐፉ አብራርቷል ማለት ነው። ስለዚህ ስራን ሁሉም ተከፋፍሎ መስራት አለበት፣ በየድርሻው መስራት እንዳለበት ያበክራል ማለት ነው። ሀብትን የሚያሳድጉ መንገዶች አንደኛው ነው ማለት ነው። ሌላኛው ህዝብ ተበታትኖ ሳይሆን ተቀራርቦ መኖር አለበት ይላል። እንግዲህ እንደምናውቀው በድሮ ጊዜ የነበረ የህዝብ አሰፋፈር እዛም ተበታትኖ ነው የሚኖረው። በተለይ የገጠሩ የሀገራችን ክፍል ከመሰባሰብ ይልቅ ተበታትኖ ነው የሚኖረው። ይሄ ተበታትኖ መኖሩ ጥሩ አይደለም። መሰረተ ልማቶችን ለማሟላት የከተማነት ሜንታሊቲ አይነት ማህበረሰብ ለመፍጠር እንደዚህ ተበታትኖ መኖር የኋላ ቀርነት ምልክት ነው፣ ተምሳሌት ነው። ስለዚህ ተበታትን ሳይሆን ተሰባስበን ነው መኖር ያለብን ብሎ ይህን ሀሳብ እንትን ብሏል ማለት ነው። ሀብትን የሚያሳድጉ ከተማዎችን፣ ሀገርን የሚያሳድጉ መንገዶች እነዚህ ናቸው ብሎ ጽፏል ማለት ነው ገብረሕይወት ባይከዳኝ። ሌላው እንግዲህ ስለ ነፃነት ያነሳው ሀሳብ ነው። ነፃነትን በሚመለከት የሚከተሉትን ጥያቄዎች ለህዝብ ይጠይቃል። እኛ ኢትዮጵያውያን አርነት አለን ማለት ይቻላልን? እስቲ የለበስነውን እኔ ከወዴት የተሰራ ነው? የቤታችንስ ዕቃ ከወዴት የመጣ ነው? የምንጠጣበት፣ የምንበላበት፣ የምናበስልበት ፈጽሞ ከውጭ ሀገር የመጣ አይደለምን? እያለ ጥያቄ ይጠይቃል። እንግዲህ ይሄ አርነት ሁለት አይነት አርነት አለ። ብዙ አይነት አርነቶች አሉ። በእርግጥ የኢኮኖሚ ነፃነት አለ፣ የፖለቲካ ነፃነት፣ የስነ ልቦና ነፃነት፣ የተለያዩ ነፃነቶች አለ ልንል እንችላለን። ነገር ግን የኢኮኖሚ ነፃነት አለን ማለት ይቻላል ወይ የሚለውን ጥያቄ በአጠቃላይ ጠቅለል አድርጎ እነዚህን ጉዳዮች በመዘርዘር ይጠይቃል ማለት ነው።
እነዚህን ሁሉ እቃዎች ከውጭ የምናስገባ ከሆነ እንዴት የኢኮኖሚ ነጻነት አለን፣ እንዴት አርነት አለን ማለት ይቻላል? ይላል ገብረሕይወት ባይከዳኝ። ለውጭው ዓለም የምንሰጠው ነገር የለም፣ የምንሸጠው ነገር የለም፣ ኤክስፖርት የምናደርገው ነገር የለም፣ ኢምፖርት የምናደርገው ነገር ይበዛል። ስለዚህ በውጭው አገር ኢኮኖሚ ላይ ጥገኛ አይደለንም ወይ? ጥገኛ ከሆንን ደግሞ እንዴት አርነት አለን ማለት ይቻላል? እያለ ጥያቄ ይጠይቃል ማለት ነው። እንግዲህ ይህ ችግር ከዛ ድረስ ጀምሮ ተንከባሎ አሁን ድረስ የመጣ እንደሆነ ይሰማኛል በግሌ። ምክንያቱም አሁንም ድረስ ከውጭ የምናስገባው እቃ በጣም ብዙ ነው። ምርቶችና አገልግሎቶችን በብዛት ከውጭ የምናስገባው ነው። ወደ ውጭ የምንልከው በጣም ጥቂት የሆኑ ፕሮዳክቶችን ነው። እንደምናውቀው እንደ ቡናና ቆዳ የመሳሰሉ ጥቂት ነገሮችን ነው ወደ ውጭ የምንልከው። በዚህም የተነሳ የምናገኘው ዶላር በጣም ትንሽ ነው። ነገር ግን ከውጭ የምናስገባው በጣም በርካታ የሆኑ እቃዎችን እንደሆነ የምናውቀው የዕለት ከዕለት ህይወታችን የሚመሰክረው ሀቅ ነው ማለት ነው። ክቡራን አድማጮቻችን እንግዲህ በዚህ የተነሳ ነጻነት አለን ማለት አይቻልም ነው የሚለው ገብረሕይወት ባይከዳኝ። በእርግጥ የፖለቲካ ነጻነት ነበረን ብዬ አምናለሁ እኔ በዛ ዘመን። ምክንያቱም ሀገራችንን በነጻነት ለረጅም ዘመናት አስጠብቀን አስከብረን የኖርን ሀገር ነን። ማንም የደፈራት ሀገር እንዳልሆነች ይታወቃል። ሉዓላዊነቷ፣ ክብሯ በጣም ገናና እንደነበረች እናውቃለን ከፖለቲካ አንጻር። ነገር ግን ከኢኮኖሚ አንጻር ግን በድህነት ውስጥ ስንማቀቅ የኖርን እንደሆነ የምናውቀው ሀቅ ነው ማለት ነው። ምንም የሚያከራክር ነገር አይደለም። ይሄ ደግሞ ምንድነው ከውጭ የምናስገባው እና ወደ ውጭ የምንልከው ሲመዛዘን ትሬድ ኢምባላንስ ይባላል በኢኮኖሚክስ። ወይም ደግሞ ኢምባላንስ ኦፍ ትሬድ ወይም ባላንስ ኦፍ ፔመንቱ አይገናኝም ማለት ነው። ወደ 97% የምናስገባው ነው፣ 3% የሚሆነው እንደምንልከው ከቅርብ ጊዜ በፊት የነበረ ዳታ ይህንን አውቃለሁ ማለት ነው። እና አርነት ለማለት የፖለቲካ አርነት ብቻ አይደለም፣ የፖለቲካ ነጻነት ብቻ አይደለም፣ የኢኮኖሚ ነጻነት መኖር አለበት ብሎ ይነግረናል ማለት ነው። በእርግጥ የፖለቲካ ነጻነትም ከውጭ አንጻር ነው እንጂ ከውጭ ሀገር ከውጭ ጠላት አንጻር ነው እንጂ በውስጥ የኢትዮጵያ ሕዝብ በገዢዎቹ ምክንያት ለዘመናት በተፈራረቁበት ነገስታትና መንግስታት ምክንያት ነጻነቱን ወይም አርነቱን አረጋግጦ አያውቅም ብዬ ነው ማምነው እኔ። ምክንያቱም ዲሞክራሲ የመሳሰሉት ሰላም እንደዚህ አይነት ነገሮች አጣጥሞ አያውቅም ይሄ ህዝብ። ሌላኛው እንግዲህ ገብረሕይወት ባይከዳኝ ያነሳው መሰረታዊ ፍላጎቱን ያላሟላ ህዝብ የሀገር ፍቅር እንደማይኖረው ሲገልጽ ደግሞ ምን ይላል? የሚበላውና የሚለብሰው ያጣ ድሃ አገሩን የሚወድበት ምንም ምክንያት የለም። ስለዚህ ሀብት ለጥቂቶች ሳይሆን ለመላው ህዝቡ መከፋፈል አለበት ይላል። ስለዚህ አንድ ሰው አገሩን ሊወድ የሚችለው መሰረታዊ የሆነ ፍላጎቱ ከተሟላለት፣ ነፃነቱ ከተረጋገጠለት፣ በኢኮኖሚ የሚፈልገው ደረጃ ላይ ከደረሰ ነው እንጂ ድሃ ሆኖ አገሪቱ እያጎሳቆለችው መንግስት እየጨቆነው አገሩን የሚወድበት ምንም ምክንያት የለም ይላል። ስለዚህ ምንድነው በጥቂቶች የተያዘው ሀብት ለመላው ህዝብ መከፋፈል አለበት ይላል። ስለዚህ እዚህ ላይ ምንድነው ስለ እኩልነት፣ የሀብት እኩልነት እና ፍትሃዊነትን በደንብ ይጠይቃል ማለት ነው። ሀብት በጥቂቶች ሳይሆን ለብዙሃኑ መሰራጨት መቻል እንዳለበት፣ ያ ካልሆነ ጥቂት ሀብታሞችና በርካታ ድሃዎች የሚኖሩባት ሀገር ከተፈጠረ ለመንግስቱም አስቸጋሪ ነው፣ ዜጋውም ሀገሩን ሊወድ አይችልም ብሎ ሀሳቡን ይሰነዝራል በዚህ መጽሐፉ። እንግዲህ ለማጠቃለል ያክል መንግስትና የህዝብ አስተዳደር የተሰኘው መጽሐፍ ሰፋ ያሉና በርካታ ቁልፍ ጉዳዮች የተዳሰሱበት፣ ኢኮኖሚክስ፣ ገንዘብ፣ ንግድና ፖለቲካ የተዳሰሱበት፣ ለሁሉም ነገር ቁልፍ ግን ትምህርትና እውቀት እንደሆነ የሚያሳስብ መጽሐፍ ነው ማለት ነው። ሌላ የኑሮ ውድነት ጫናን ለመቀነስ እውቀት ቁልፍ እንደሆነ ያበክራል። ትምህርት ለአንድ ሀገር የጀርባ አጥንት መሆኑን አጽንኦት ይሰጣል ይህ መጽሐፍ። ነፃነት በእውቀትና በትምህርት ብቻ የሚገኝ መሆኑን ይገልጻል። እውቀት ለሰው ልጅ መበልጸጊያ መሳሪያ መሆኑን ሲገልጽ ምን ይላል ገብረሕይወት ባይከዳኝ በዚህ መጽሐፉ? እውቀት ዓለምን እንዲገዛ የማይነቀነቅ ዘላለማዊ ደንብ ነው
እውቀት በየትኛውም ቦታና በየትኛውም ጊዜ ላይ ይሰራል። ለሁሉም የችግር መውጫ ወይም ደግሞ መፍትሄ ሆኖ ሊያገለግል የሚችል መሳሪያ እንደሆነ በእንደዚህ አይነት ጥቅስ ውስጥ ገልጾታል ማለት ነው። የሰው ልጅ የተፈጠረው የምድር ጌታ ለመሆን እንደሆነ፣ ይህ የሚሆነው ግን በእውቀትና በስራ መሆኑን ብቻ እንደሆነ ይመክራል ማለት ነው። እውቀት ያነሳቸው ህዝቦች እውቀታቸው ከፍ ካለ ህዝቦች እቃ ሲገዙ እየተበዘበዙ መሆኑንም ይገልጻል ይሄ መጽሐፍ ማለት ነው። ይሄንን እንግዲህ ለማስረዳት ክቡራን አድማጮች እውቀት ያነሳቸው ህዝቦች ለምሳሌ እኛ እውቀት ከፍ ያለ ህዝቦች ደግሞ አሉ እንደ አውሮፓውያን ወይም ደግሞ እንደ ቻይና ልንል እንችላለን። እውቀት ያነሳቸው ህዝቦች የሚያመርቱት ምርት በከፍተኛ ዋጋና ብዙ ጊዜ የጨረሰ ምርት ነው ማለት ነው። ብዙ ጊዜ የሚያወጡ ምርቶች ናቸው። እንደገና ከፍተኛ የሆነ ድካም ያወጡ ምርቶች ናቸው። እነዚህ ሀገሮች ደግሞ እውቀት ያላቸው ሀገሮች ደግሞ ምንድነው ያንን ምርት ለማምረት በጣም ጥቂት ኢነርጂ ወይም ጉልበትና ጊዜ ነው የሚያወጡት። እኛ ከፍተኛ ዋጋ ያወጣንበትን ምርት ወደ ውጪ ስንልክ በተዘዋዋሪነት እየተበዘበዝን ነው ማለት ነው። ምክንያቱም እነሱ በቀላሉ ነው አምርተው፣ ለምሳሌ ሞባይል አምርተው በጥቂት ደቂቃዎች አምርተው ለኛ ይልኩልናል። እኛ ደግሞ የአግሪካልቸር ፕሮዳክቶችን የግብርና ምርቶችን ረጅም ጊዜ ከ6 ወር እስከ 7 ወር ከጊዜ አንጻር ያን ያህል የሚፈጁት። ለምሳሌ አንድን ጤፍ ወይም የአግሪካልቸር ምርት በአቬሬጅ ያን ያህል ይወስዳል ብንል፣ እንዲሁም ምርቱ ከእርሻው ጀምሮ እስከ ምርቱ ድረስ ያለው ፕሮሰስ ከፍተኛ የሆነ ጉልበትን የሚጨርስ ነው። ከጊዜም አንጻር እንደነገርኳችሁ እስከ 6 ወር የሚፈጅ ነው ማለት ነው። ይህን ያህል ኢነርጂ ጊዜ ያወጣንበትን ሀብት ወደ ውጭ ስንልክ እነሱ ደግሞ በአጭር ጊዜ ያመረቱትና በአነሰ ድካም ያመረቱትን ለኛ ሲልኩ ጉልበታችን እየተበዘበዘ ነው ማለት ነው። ይሄ ልዩነት የተፈጠረው በእውቀት ነው ብሎ ገብረሕይወት ባይከዳኝ ይናገራል ማለት ነው። እንግዲህ በአጠቃላይ በእውቀት በስራና በጥረት ላይ የተመሰረተ ለውጥን የሚያቀነቅኑት ገብረሕይወት ሰው ምድርን የሚገዛበት ምክንያት እውቀት እንጂ ጉልበት አለመሆኑን ከ100 ዓመት በፊት እንዲህ በአማረ አገላለጽ በአጽንኦት ገልጾልናል ማለት ነው። የእውቀትን ኃይል በደንብ አድርጎ ነው የነገረን ማለት ነው። እንግዲህ የኢትዮጵያ የዘመናት ፈተናዎች ምንድናቸው? ከዚያ ዘመን ጀምሮ ሲንከባለሉ የመጡ ችግሮች ምንድናቸው የሚለውን ደግሞ ለማጠቃለል ያክል እንግዲህ ይሄ መጽሐፍ በዛ ዘመን ከ100 ዓመት በፊት ይጻፍ እንጂ አሁንም ለዚህ ዘመን የሚሆን መጽሐፍ መሆኑን የሚያስረዱ ብዙ ሀሳቦች አሉ። አንዳንድ ችግሮች አሁንም ድረስ የኢትዮጵያ ችግር ሆነው ቀጥሏል ማለት ነው። ከዛ ዘመን ጀምሮ መጽሐፉ ከ100 ዓመት በላይ የተንከባለሉ ወጥ የሆኑ ችግሮችን ያስመለክተናል ማለት ነው። እነዚህ ችግሮች እንግዲህ ኢትዮጵያ እንደ ሀገር ከተመሰረተችበት ጊዜ አንስቶ የነበሩ ልንላቸው እንችላለን። ለምሳሌ የሀብት እኩልነት አለመኖር በዛም ጊዜ ነበረ። ለምሳሌ መሬት ለህዝብ ለገበሬው ያለማከፋፈል፣ ለዜጎች ያለማከፋፈል፣ መሬትን በጥቂቶች እጅ መውደቅ፣ ይሄ ሞኖፖሊ ማድረግ፣ ከዛም ቀጥሎ እንግዲህ በመንግስት ቁጥጥር ስር መሆን፣ እንደዚህ አይነት ነገሮች የሀብት እኩልነት፣ ሀብትን በአግባቡ አለመከፋፈል አለ ማለት ነው። በጣም ብዙ ድሃና ጥቂት ሀብታሞች የተፈጠሩበት ነበረ ድሮም አሁንም ያለ ችግር ነው ማለት ነው። ሁለተኛው መሀይምነት ነው። መሀይምነት ድሮም ነበረ አሁንም መሀይምነት አለ ማለት ነው። ይሄ ለኢኮኖሚያዊ ውድቀታችን አንደኛው ምክንያት መሀይምነታችን ነው ማለት ነው። ይሄ ምንም የሚያጠራጥር ነገር አይመስለኝም። ገብረሕይወትም ያለው ያንን ነው። እውቀት ያለው ህዝብ ከሆነ ይሰለጥናል፣ ከሰለጠነ ድሃ ሊሆን አይችልም ማለት ነው። መሀይምነት አንዱ የኢትዮጵያ የዘመናት ችግር ነው። ከድሮ ጀምሮ ሲንከባለል አሁንም የደረሰ እንደውም አሁን ላይ የተባባሰበት ዘመን ነው። በዚህ በመረጃ ዘመን እውቀት በተትረፈረፈበት ዘመን እውቀትን በቀላሉ ማግኘት በሚቻልበት ዘመን ነገር ግን እኛ ከእውቀት ጋር ተጣልተን አሁንም መሀይምነትን አቅፈን ተኝተናል ማለት ነው። ሌላ የሹመኞች አለመማርና ድንቁርና ይሄም ችግር ነው ማለት ነው። እንግዲህ ኢትዮጵያ በርካታ ሹመኞች፣ በርካታ መሪዎች እንግዲህ በታሪካችን እንደምናየው ጦርነት ናፋቂ ናቸው። ሰላምን፣ ልማትን ማምጣት የሚችሉ አይደሉም። ያ ነገር ደግሞ ከአለመማር ነው። ወይም ተምረውም ከሆነ ደግሞ የስቱፒዲቲ ሊሆን ይችላል፣ ድንቁርናም ሊሆን ይችላል።
እንግዲህ የሹመኞች አለመማርና ድንቁርና ከዛ ዘመን ጀምሮ አሁን ድረስ የደረሰ የኢትዮጵያ ስር የሰደደ ችግር ነው ብዬ አምናለሁ በግሌ። ሌላኛው ስንፍና ነው። እንደ ህዝብ ስንፍና፣ እንደ መንግስት ስንፍና። በእርግጥ መንግስት በሲስተም ወይም ደግሞ በኢንስቲትዩሽን በስርዓት ስንፍናን መቀነስ የሚችልበት ፖሊሲ ማውጣት ይችላል። ኮራፕሽንን መቀነስ ይችላል። ሰዎች ነው አገርን ሊያበለጽጉ የሚችሉት። ሰዎች ጋር ብዙ ሪሶርስ አለ፣ አእምሮ አለ፣ እውቀት አለ፣ መሬት አለ፣ ሪሶርስ፣ በርካታ ነገሮች አሉ። እንግዲህ በኢኮኖሚክስ ለአንድ ሀገር እድገት እንደ ምርት መሳሪያ ምናምን ሆኖ የሚያገለግሉ 4 ነገሮች ናቸው ተብሎ ይታመናል። የመጀመሪያው መሬት ነው። መሬት ሰፊ የሆነ መሬት በሀገራችን ላይ አለ። ሌላ ሌበር ነው፣ ጉልበት ማለት ነው። ስኪልድ ሌበር እና አንስኪልድ ሌበር፣ የተማረና ያልተማረ ጉልበት ማለት ነው። ሁለቱም አለ ብዬ አምናለሁ። ሀገራችን ላይ ብዙ ምሁራኖች አሉ፣ ያልተማሩም ብዙ አሉ። ከዛ ቀጥሎ ካፒታል ነው። ካፒታል እንግዲህ በብድር እና በተለያየ መንገድ ሊመጣ ይችላል። ከሀገር ውስጥ ባንኮች መበደር ይቻላል። ከውጭ ከአይኤምኤፍ እና ወርልድ ባንክ ብድሮችን ማግኘት ይቻላል። ነገር ግን እነዛ ብድሮች ይመጣሉ፣ የሚውሉት ግን ምንም የኢኮኖሚ ፋይዳ በሌላቸው ፕሮጀክቶች ላይ እንደሆነ የምናውቀው ሀቅ ነው ማለት ነው። አራተኛው ኢንተርፕሪኒየር ነው፣ ወይም ስራ መፍጠር መቻል ነው፣ እውቀት ማለት ነው። ይሄም አለ ብዬ ነው የማስበው። እነዚህ 4ቱን ነገሮች ካስተባበረ ኢፌክቲቭሊ ኢፊሽንትሊ ከተጠቀመ አንድ ሀገር ያድጋል ተብሎ ነው በኢኮኖሚክስ የሚገለጸው። ነገር ግን እነዚህ ሁሉ ነገሮች ኖረውን እስካሁን ከድህነት እና ከኋላ ቀርነት መላቀቅ አልቻልንም ማለት ነው። የተትረፈረፈ ሀብት ኖሩን ምንም እስካሁን አንድ ስቴፕ ፈቀቅ አላልንም ማለት ነው። ይሄ እንግዲህ ምንድን ነው ዘፋኙ እንደሚለው አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ይላል። ብዙ ነገሮችን ይዘናል፣ ተኝተንበታል። ዓለም ላይ አሉ የተባሉት ማዕድን ብንለው ሪሶርስ ብዙ ነገሮች አሉን። ነገር ግን ከላይ ተኝተንበታል፣ ተርበን ማለት ነው። በጣም የምናሳዝን ህዝቦች ሆነናል ማለት ነው። ይሄ እንግዲህ ከድሮ ጀምሮ ሲወርድ ሲዋረድ የመጣ ችግር ነው ማለት ነው። ሌሎቹ እንደ ግዴለሽነት፣ አለማሰላሰል፣ አለማሰብ፣ ከእውቀት ጋር መራራቅ፣ አለማንበብ፣ ዓለምን አለማየት፣ ያለንበትን ሁኔታ በደንብ አለመገንዘብ አሁንም የሀገራችን ብሔራዊ ፈተናዎች ሆነው እንደቀጠሉ ይሰማኛል ክቡራን አድማጮች። ሌላው እንግዲህ ለዘመናት የተሻገረ ፈተና የእርሻ ጉዳይ ላይ አለማተኮራችን ነው። የግብርና ጉዳይ አለመሰልጠኑ። ግብርና በሀገራችን ላይ እንግዲህ ግብርና የሀገሪቱ የጀርባ አጥንት እንደሆነ እናምናለን ሁላችንም። ይሄ ፋክት ነው፣ ምንም የሚያጠራጥር ነገር አይደለም። ነገር ግን ይህንን ግብርና ግን ማዘመን አልቻለም እስካሁን ድረስ። ግብርናው በዘመናዊ በሆነ መንገድ እንዲሰራ ማድረግ አለመቻላችን አሁንም ይሄ ችግር ነው ማለት ነው። ድሮ የነበረውን ቴክኖሎጂ ነው የምንጠቀመው። የኢትዮጵያ አርሶ አደር እንግዲህ እንዳለመታደል ጥሩ መንግስት ስላልገጠመው ሊሆን ይችላል። በርካታ ምክንያቶችን ልናነሳ እንችላለን። ነገር ግን ለ2000 ዘመን አሁንም በበሬ እያረሰ ኋላ ቀር በሆነ መንገድ እየኖረ በባዶ እግሩ እየተራመደ ብዙ መከራን እያየ በዛው የዛሬ 2000 ዓመት በሚያርስበት በሚጠቀመው ቴክኖሎጂ አሁንም እየተጠቀመ አለን ማለት ነው። እንግዲህ ግብርናው ወይም እርሻው ላይ ትኩረት እስካላደረግን ድረስ ሌሎቹ ሴክተሮች ያድጋሉ ተብሎ አይታመንም። ኢንዱስትሪ ሊያድግ የሚችለው መጀመሪያ የቂጤን እንዳለችው ጡጧ የምንበላው በምግብ እህል ራሳችንን መቻል አለብን ብዬ አምናለሁ። እንግዲህ ይሄንን ማድረግ አልቻልም በሚያሳዝን ሁኔታ። አሁንም ድረስ እህል በቋሚነት ከሌላ ሀገር እንለምናለን ማለት ነው። እየለመንን ሆዳችንን በልመና እየሞላን እንደ ሀገር እንደ ግለሰብ እንደዚህ ጋር ደግሞ ብዙ ለማኞች ብዙ ረሀብተኞች የበዙባት ሀገር ሆናለች ማለት ነው ሀገራችን አሁን ላይ። እንግዲህ ብዙ ችግሮችን ልናነሳ እንችላለን ማለት ነው። ይሄ እንግዲህ ትልቅ ሀገራዊ ህጸጽ ሆኖ የቀጠለ ጉዳይ ነው። ሌላኛው እንደ ህዝብ ይሄ ኮሌክቲቭ ኮንሽስነሳችን በጣም የወረደበት ጊዜ ነው ብዬ ነው የማምነው። አሁንም
ድሮ እሺ ይሁን ቴክኖሎጂ ምንም ባልነበረበት ጊዜ ነው። እውቀት ብዙ ነገሮችን የምናገኝበት በቀላሉ አክሰስ የምናደርግበት ጊዜ አልነበረም ልንል እንችላለን በፊት በነ ገብረሕይወት ባይከዳኝ ዘመን። አሁን ላይ ግን ብዙ ቴክኖሎጂዎች ተስፋፍተዋል። በእጅ ስልካችን ብዙ ነገሮችን ማግኘት አክሰስ ማድረግ የምንችልበት ጊዜ ነው። እውቀት በቀላሉ ቤታችን ዘውሎ እጅ ስልካችን ላይ ዘውሎ የገባበት ዘመን ነው። ነገር ግን አሁንም አለመሰልጠናችን፣ አለመንቃታችን በጣም የሚያሳዝን ሆኖ ቀጥሏል ማለት ነው። እንግዲህ ንቃተ ህሊናችን ከፖለቲካ አንጻር ንቃተ ህሊናችን ገና አላደገም። መብትና ግዴታችንን እስካሁን ድረስ አናቅም። ዲሞክራሲ ሀገራችን ላይ አልተስፋፋም። እንግዲህ በዚህም የተነሳ አምባገነን መንግስታት እየመጡ ህዝባችን ላይ እየፈነጩበት ብዙ ነገሩን እየወሰዱበት መከራውን እያሳዩት ሲያልፉ ተመልክተናል ማለት ነው። ሌላኛው በማህበራዊ ጉዳይ አሁንም ብዙ ችግሮች ተባብሰዋል ብዬ ነው የማምነው። ማህበራዊ ንቃተ ህሊናችንም አልጨመረም። በኢኮኖሚ አንጻር ከኢኮኖሚም ብዙ ህዝብ እንግዲህ እንደምናውቀው ድሃ ነው። በድህነቱ የተነሳ ብዙ ኢንፎርማል የሆኑ ስራዎች እየተሰሩ ይገኛሉ። የሰው ልጅ ያው ሆዱን ለመሙላት ከራብ ለመላቀቅ ብዙ ነገሮችን ያደርጋል። እንግዲህ በኢኮኖሚው ጉዳይ በእውቀትና በስራ መቀየር እንደምንችል ራሱ አሁንም ኮሚትመንቱ የለንም፣ አሁንም አላመንም ማለት ነው። ስለዚህ ለዛ ሆዳችን ጀርባችንን ሰጥተናል ማለት ይቻላል። ሌላኛው ከሃይማኖትም አንጻር እንግዲህ ብዙ የሃይማኖት ሰባኪ ነን የሚሉ ሰዎች ይህንን ህዝብ ስነ ልቦናውን በመስለብ ማኒፑሌት በማድረግ እየተጫወቱበት ይገኛሉ። ይሄም እንግዲህ የህዝብ ንቃተ ህሊና አለመጨመር አንዱ ማሳያው ነው ማለት ነው። ክቡራን አድማጮች እንግዲህ በጣም በርካታ ችግሮችን ልናነሳ እንችላለን። ገብረሕይወት ባይከዳኝ ግን ከ100 ዓመት በፊት እነዚህን ጉዳዮች በደንብ አድርጎ አብራርቶ በመጽሐፉ መንግስትና የህዝብ አስተዳደር በተሰኘው መጽሐፉ ቁልጭ አድርጎ ቅልብጭ አድርጎ ነግሮናል ማለት ነው። እኛ ግን እስካሁን ድረስ አለመማራችን የሚያሳዝን ነው። አብዛኞቹ ችግሮች አሁንም ድረስ አሉ። 100 ዓመት ሙሉ ምን ስንሰራ እንደነበርን በጣም የሚያሳስብ ጉዳይ ነው ማለት ነው። ክቡራን አድማጮች እንግዲህ ለዛሬ በዚሁ እናቆማለን። ቻናሉን ላይክ፣ ሰብስክራይብ እንዲሁም ኮሜንት ማድረግ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።